መጽሐፍ ቅዱሳችሁን አውጡና ረዘም ያለ ነገር አንብቤላችሁ ከዛ ወደ ትንታኔው እንሄዳለን። አንደኛ ነገሥት ምዕራፍ 21 ከጥቂት ጊዜ በኋላ በአዲሱ መደበኛው ትርጉም ከጥቂት ጊዜ በኋላ በኢዝራኤላዊው በናቡቴ የወይን ተክል ቦታ ላይ አንድ ነገር ደረሰ። ቦታውም በኢዝራኤል ውስጥ በሰማርያ ንጉሥ በአካብ ቤተ መንግሥት አጠገብ ነበረ። አካብም ናቡቴን የወይን ተክል ቦታ ከቤተ መንግሥቴ አጠገብ ስለሆነ የአትክልት ቦታ እንዳደርገው ልቀቅልኝ፣ በምትኩም ከዚህ የበለጠ የወይን ተክል ቦታ እሰጥሃለሁ፣ የተሻለ ሆኖም ከታየህ የሚያዋጣህን ገንዘብ እከፍልሃለሁ አለው። ናቡቴም አጽመ ርስቴን አለቅልህ ዘንድ እግዚአብሔር አይበለው ሲል መለሰለት። ኢዝራኤላዊም ናቡቴ አጽመ ርስቴን አለቅም ስላለው አካብ ተበሳጭቶና ተቆጥቶ ወደ ቤት ገባ። አክሩፎም በአልጋው ላይ ተኛ፣ ምግብ መብላት ተወ። ሚስቱ ኤልዛቤልም ወደ እርሱ ገብታ እስከዚህ የተበሳጨኸው ምግብስ የማትበላው ለምንድን ነው ብላ ጠየቀችው። እርሱም ኢዝራኤላዊ ናቡቴን የወይን ተክል ቦታውን ሽጥልኝ፣ ከፈለክም በምትኩ ሌላ የወይን ቦታ እሰጥሃለሁ አልሁት። እርሱ ግን የወይን ተክል ቦታዬን አልለቅልህም ስላለኝ ነው አላት። ቁጥር 7 ሚስቱም ኤልዛቤልም አንተ አሁን የእስራኤል ንጉሥ ትባላለህ፣ በል ተነሳና እህል ቅመስ፣ ደስም ይበለህ፣ የኢዝራኤላዊን የናቡቴን የወይን ተክል ቦታ እኔ እንድታገኝ አደርግልሃለሁ አለችው። ስለዚህም በአካብ ስም ደብዳቤዎች ጻፈች፣ በገዛ ማኅተሙም አትማ በናቡቴም ከተማ አብሮት ለሚኖሩት ሽማግሌዎች መኳንንቶች ላከች። በደብዳቤዎችም ላይ እንዲህ ስትል ጻፈች፣ የአንድ ቀን ጾም አውጁ፣ ናቡቴንም በሕዝቡ መካከል ከፍ ባለ ቦታ ላይ አስቀምጡት። እንዲህም ሁለት የሐሰት ምስክሮች ከፊት ለፊቱ አስቀምጡና እግዚአብሔርም ንጉሥንም ሰድቧል ብለው ይመስክሩበት። ከዚያም አውጥታችሁ በድንጋይ ወግራችሁ ግደሉት። 11 ስለዚህም በናቡቴ ከተማ የሚኖሩ ሽማግሌዎችና መኳንንት በደብዳቤዎቹ ላይ እንደተጻፈው አደረጉ። የአንድ ቀን ጾም አወጁ፣ ናቡቴንም በሕዝቡ መካከል ከፍ ባለ ቦታ ላይ አስቀመጡት። ከዚያም ሁለት የሐሰት ምስክሮችም ወጥተው ከፊት ለፊቱ ተቀመጡ። በሕዝቡም ፊት ናቡቴ እግዚአብሔርና ንጉሡን ሰድቧል ብለው መሰከሩበት። ስለዚህም ከተማይቱ ውጪ ወስደው በድንጋይ ወግረው ገደሉት። ከዚያም ለኢዛቤል ናቡቴ በድንጋይ ተወግሮ ሞቷል ብለው ላኩባት። 15 ላይ ኤልዛቤልም በድንጋይ ተወግሮ መሞቱን ወዲያው እንደተሰማች አክዓብን ናቡቴ በድንጋይ ተወግሮ ሞቷል፣ በል ተነሳና ኢዝራኤላዊው ናቡቴ ሊሸጥልህ ያልፈለገውን የወይን ተክል ቦታ በርስት ውሰድ አለችው። አክዓብም የናቡቴን ሞት ሲሰማ የናቡቴን የወይን ተክል ቦታ በርስትነት ለመያዝ ተነስቶ ወረደ። 17 ላይ ከዚያም የእግዚአብሔር ቃል ወደ ቴስብያዊ ወደ ኤልያስ እንዲህ ሲል መጣ፣ ተነስና በሰማርያ ሆኖ የሚገዛውን የእስራኤል ንጉሥን አክዓብን ትገናኝ ዘንድ ውረድ። የናቡቴን የወይን ተክል ቦታ በርስትነት ለመያዝ ሄዶ አሁን እዚያው ይገኛል። 19 ላይ እንዲህ በለው፣ እግዚአብሔር እንዲህ ይላል፣ ሰውየውን ገደልከው፣ ደግሞም ርስቱን ልትወስድ። ከዚያም እንዲህ በለው፣ እግዚአብሔር እንዲህ ይላል፣ ውሾች የናቡቴን ደም በላሱበት ቦታ ያንተም ደም ውሾች እንዲህ ይልሱታል። አክዓብም ኤልያስን ጠላቴ ሆይ አገኘኸኝን አለው። ኤልያስም መልሶ እንዲህ አለው፣ በእግዚአብሔር ፊት የተጠላውን ነገር ለማድረግ ራስህን ሸጠሃልና አዎን አግኝቼሃለሁ። እነሆ ክፉ ነገር አመጣብሃለሁ፣ ዘርህም ፈጽሜ አጠፋዋለሁ። ባሪያም ይሁን ነፃ እያንዳንዱ የአክዓብን የመጨረሻ ወንድ ልጅ ከእስራኤል እጠርጋለሁ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለቁጣ ሳልነሳ እስራኤልም ስለሳሳቸው ቤትህን እንደ ናባጥ ልጅ እንደ ኢዮአብ ቤት እንደ አኪያብ ልጅ እንደ ባኦስ ቤት አደርገዋለሁ። 23 ላይ ስለ ኤልዛቤልም እግዚአብሔር በኢየሩሳሌም ቅጥር አጠገብ ውሾች ኤልዛቤልን ይበላቷል ይላል። ደግሞም ከአክዓብ ወገን ሆኖም ከከተማ የሞተውን ውሾች ይበሉታል፣ በገጠር የሞተውን ደግሞ የሰማይ አሞራዎች ይበሉታል። ኢየሱስ ያድናል። ኢየሱስ ያድናል። ረዘም ያለ ጥቅስ ነው ያነበብኩላችሁ። ዛሬ በጌታ በኢየሱስ ክርስቶስ ስም ርስታችሁ ላይ የቆመ ሰው ይገለበጣል። በጌታ በኢየሱስ ክርስቶስ ስም የናንተ ርስት ላይ የከለከላችሁ እጅ ይቆረጣል።
በናዝሬቱ በኢየሱስ ክርስቶስ ስም ዛሬ እንደ ኢዛቤል ይፈጠፈጣል። ውሾች ይልሱታል። በከተማ ይወድቃል፣ ይረገጣል። በከተማ ይወድቃል፣ ይረገጣል። በገጠርም ይረገጣል። በናዝሬቱ በኢየሱስ ክርስቶስ ስም ጠላቶቻችሁ እንደዚህ ይረገጣሉ። ኢየሱስ ጌታ ነው። ርስት የሚለውን ነገር ነው ዛሬ የምናየው። ኢየሱስ ጌታ ነው። ርስት የሚለውን ነገር ነው። ይህ ሰውዬ ናቡቴ ከአባቶቹ የወረሰው ርስት አለ። ኢያሱ ምዕራፍ 14 ቁጥር 1 ላይ እነሆ ወደ ተስፋይቱ ከተማ ትገቡ ዘንድ እዛም ገብታችሁ ደግሞ የየራሳችሁን ርስት ሰጣችሁ ዘንድ ብሎ እግዚአብሔር በየነገዱ የሰጣቸው የራሳቸው ቦታ አለ። ኢየሱስ ጌታ ነው። ለ12ቱ የእስራኤል ነገድ ለየራሳቸው የሰጣቸው ምን አለ? ቦታ፣ ርስት አለ። ይህን ርስት እግዚአብሔር ከግብፅ ካወጣቸው በኋላ ከባርነት ምድር ከዛ አውጥቶ ካሻገራቸው በኋላ እነሆ ወደ ከነዓን ወይ ደግሞ ወደ ተስፋይቷ ምድር ካስገባቸው በኋላ ለየራሳቸው ምን ሰጣቸው? ርስት ሰጣቸው። እስኪ ርስት ሰጣቸው በሉ። ኢየሱስ ጌታ ነው። ለእያንዳንዱ ነገድ ርስት ሰጣቸው። ይህን ርስት ከሰጣቸው በኋላ በዚህ ቦታ ላይ ይበለጥጉ ዘንድ ባረካቸው። ኢየሱስ ጌታ ነው። ያ የሰጣቸው መሬት ላይ የየራሳቸውን ሀብት እንዲያፈሩበት የመሬቱን ጸጋ እንዲጠቀሙበት እግዚአብሔር ሰጣቸው። ናቡቴ ይህ ርስት ተሰጥቶታል። ኢየሱስ ጌታ ነው። መጽሐፍ ቅዱስ ላይ እግዚአብሔር ምን ብሏል? ርስት ሁሉ የኔ ነው፣ እናንተ እዚህ ቦታ ላይ ምንድናችሁ? በኪራይ ብቻ ነው ያላችሁት፣ መሬት ሁሉ የኔ ነው ብሎ መጀመሪያ እግዚአብሔር በሕግ በአምስቱ መጽሐፍት ላይ አውጇል። እንደዚሁም ደግሞ ቀጥሎ በእነዚህ መጽሐፍቶች ላይ ምን ብሏል? አንድን ርስት ከአንድ ነገድ ወሌላኛው ነገድ ማስተላለፍ አይቻልም የሚል ሕግ አለ። ኢየሱስ ጌታ ነው። አንደኛው ርስት ላንተ ለዘር ሐረግህ ነው የምታስተላልፈው እንጂ ይሄኛው ርስት ወደ ሌላኛው ነገድ ማንም ማስተላለፍ አይችልም ብሎ እግዚአብሔር ምን ሕግን አውጥቷል። ኢየሱስ ጌታ ነው። ይህን ሕግ ላንብብላችሁ እስኪ አብረን እንድንሄድ ማለት ነው። ሬሳንቱሪያ ዘሌዋዊ 25:23 እናወጣለን። መሬት ለዘለቄታ አይሸጥም፣ ምክንያቱም ምድሪቱ የኔ ናት፣ እናንተም መጻተኞችና እንግዶች ናችሁ። መሬት ለዘለቄታ አይሸጥም፣ ምክንያቱም ምድሪቱ የኔ ናት፣ እናንተም መጻተኞችና እንግዶች ናችሁ። ኢየሱስ ጌታ ነው። ዘኍልቍ 36:7 ላይ እንደዚህ ይላል፣ እያንዳንዱ እስራኤልም ከቀደሙት አባቶቹ በወረሰው ርስት ይጽና፣ በእስራኤል አንዱ ነገድ ወለሌላው ነገድ የሚተላለፍ ርስት አይኖርም። ስለዚህ እግዚአብሔር እነሆ በዚህ ፕሮሚስ ላንድ የተስፋይቱ ምድር ላይ ካስገባቸውም በኋላ ይህ ሕግ ይቀጥላል ማለት ነው። መጀመሪያ ምንድነው? እናንተ መጻተኞችና እንግዶች ናችሁ፣ መሬት በሙሉ የኔ ነው ብሎ እግዚአብሔር አውጇል። ሁለተኛ ደግሞ እያንዳንዱ ነገድ ለየራሱ የተሰጠው ርስት አለው። ይህን ርስት መሸጥ አይቻልም። ይህን ርስት ደግሞ ከአንደኛው ነገድ ወደ ሌላኛው ነገድ ማስተላለፍ አይቻልም ብሎ እግዚአብሔር ሕግን አውጥቷል። ይህንን ሕግ አውጥቶ እያለ ናቡቴን ግን ምዕራፍ 21 ላይ ናቡቴን ግን አካብ መጣና ያንተ ርስት ከኔ ቤተ መንግሥት አጠገብ ስለሆነ የወይን እርሻህን ተወውና እኔ የአትክልት ቦታ ላድርገው፣ እዚህ ቦታ ላይ እኔ አትክልትን ልትከልበት፣ ላንተ የሚሆን ሌላ የወይን ቦታ ግን ሌላ ቦታ ላይ እሰጥሃለሁ፣ አንተ ወይንን ማፍራት የምትፈልግበትን ሌላ ቦታ እሰጥሃለሁ፣ እንደዚሁም ደግሞ ይህንን ካልፈለክ ገንዘብ ልሰጥህ እችላለሁ፣ ስለዚህ ቀይረኝ አለው። ናቡቴ ግን አንድን ነገር ያውቃል። ኢየሱስ ጌታ ነው። ናቡቴ ግን አንድን ነገር ያውቃል። ከዘር ሐረጉ የተሰጠውን ርስት አሳልፎ መስጠት እንደማይገባው የእግዚአብሔርን ቃል ጠንቅቆ ያውቃል። አሜን ነው። ከሱ ውጪ ሌላ ነገር የለውም። ስለዚህ ቢቀይረው እግዚአብሔርን እንደተላለፈ
ቢሸጠው በገንዘብም የእግዚአብሔርን ቃል እንዳፈረሰ ስለሚያውቅ ይህንን ነገር ላደርግልህ አልችልም አለው። ኢየሱስ ጌታ ነው። ዛሬ ጌታ ይባርካችኋል። ብሩካናችሁ አብዝቶ ደግሞ ይባርካችኋል። አብዝቶ ይባርካችኋል። ስለዚህ የሰውዬ ምን እያለ ነው? የተናገርከኝ ትክክል ነው። ንጉሥ ነህ። አዎ። ከቤተ መንግሥት አጠገብ ነው የኔ ድርሻ። አዎ። ግን ቃሉ ከሚለው ውጪ ላደርግ አልችልም። ቁጥር 3 ላይ እግዚአብሔር ይህንን አድርገው እኔ ርስቴን አሳልፌ ልሰጥህ አልፈልግም አለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ቁጥር 3ን ላንብብላችሁና ከዛ ወደ አዲስ ኪዳን እንሄዳለን። ከጥቂት ጊዜም በኋላ በኢዝራኤላዊ በናቡቴ የወይን ተክል ቦታ ላይ አንድ ነገር ደረሰ። ቦታውን በኢዝራኤላዊ ውስጥ ከሰማርያ ንጉሥ ከአካብ ቤተ መንግሥት አጠገብ ነበረ። አካብም ናቡቴን የወይን ተክል ቦታን ከቤተ መቅደስ አጠገብ ስለሆነ የአትክልት ቦታ እንዳደርገው ልቀቅልኝ፣ በምትኩም ከዚህ የበለጠ የወይን ተክል ቦታ እሰጥሃለሁ፣ የተሻለ ሆኖ ከታየህም የሚያወጣውን ገንዘብ እከፍልሃለሁ አለው። ናቡቴ ግን አጽመ ርስቴን አለቅ ዘንድ እግዚአብሔር አይበለው። ኢየሱስ ጌታ ነው። እስኪ እግዚአብሔር አይበለው በሉ። እግዚአብሔር አይበለው። አጽመ ርስቴን አለቅ ዘንድ እግዚአብሔር አይበለው። አንተ ንጉሥ ነህ። አዎ። እግዚአብሔር ግን አይበለው አለ። ስለዚህ የሰውዬ ሳያወላውል ምን አደረገ? ባለው ነገር ጸና። በመጽናቱም ደግሞ ተገደለ። የሱ ነፍስ ስታልፍ ግን እግዚአብሔር ለነብዩ ተናገረውና ሂድና አክዓብን ተናገረው፣ በዚህ ቦታ ላይ ያደረከውን ነገር አይቻለው፣ እኔም ደግሞ የዚህን ዋጋ ባንተም በዘርህ ላይም በመጨረሻው ልጆች ወንዶች ላይም ይህንን ነገር አመጣለሁ። አክዓብም ወዲያው ንስሐ ገባ። አክዓብ ንስሐ ስለገባ እግዚአብሔር ምን አደረገው? ይህ ነገር በሱ ላይ ሳይሆን በልጁ ላይ ይሁን አለ። ጄዛቤልን ግን እንዲህ ስላደረገች እነሆ በመስኮት ተወርውራ ተፈጥፍጣ ከጭንቅላቷና ከትንሽ አጥንቶች በስተቀር አይገኝ ዘንድ ውሾች ይበሏት ዘንድ ብሎ ፈረደባት። በሚቀጥሉት ቻፕተሮች ላይ ታውቁታላችሁ። አክዓብ ውጊያ ቦታ ላይ በዛው በገደለበት ቦታ ላይ ተገደለ። ኤልሳቤጥንም ደግሞ ጄዛቤልንም ደግሞ እዩ መጣና ከኔ ጋር ማን ያለው ብሎ ፈጠፈጣት። ኢየሱስ ጌታ ነው። ዛሬ ግን እኔ ማካፍላችሁ ስለዚህኛው አይደለም፣ ስለምታውቁት አይደለም፣ ብዙ ጊዜ ስለሰማችሁት ስለዚህ አይደለም። ዛሬ ግን ላካፍላችሁ የፈለኩት ርስት ምንድነው? ለኛ በብሉይ ኪዳን ርስት መሬት ነበረ። በአዲስ ኪዳን ርስት ምንድነው? አሜን ነው። ለኛ ርስት ምንድነው? ለኛ ርስታችን ምንድነው? የኛ ርስት ምንድነው? በብሉይ ኪዳን ርስት መሬት ነበረ። ለእስራኤል የተሰጠው መሬት ነበረ። ለኔና ለናንተ ግን የተሰጠው ርስት ምንድነው? ዘላለማዊ ሕይወት ነው። ኢየሱስ ጌታ ነው። ስለዚህ ሰውየው ምንድነው? ገንዘብ ልስጥ ሲለው እምቢ ብሏል። የተሻለ ቦታ ልስጥህ እምቢ። ለምን? እኔ እየተነገረኝን አውቃለሁ፣ ሕጉን አውቃለሁ። ሕጉ ከዚህኛው ወደዚህኛው ማስተላለፍ አይቻልም። ሕጉም መሸጥን አይፈቅድም። መሸጥን ስለማይፈቅድ ልሸጥልህ አልችልም። አንተ የተሻለ እነሆ የወይን ቦታ እሰጥሃለሁ እያልከኝ ነው። የተሻለ ቦታ እሰጥሃለሁ ብትለኝም ግን እኔ አልቀበለውም፣ ምክንያቱም ሕጉ ይህንን አይፈቅድም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። የመጀመሪያ 5 በአዲስ ኪዳን የወረስናቸውን 5 ነገሮች አካፍላችሁና ወደ ጸሎት እንገባለን። ኢየሱስ ጌታ ነው። ውርስን በስሜት ወይ በፍላጎት የምናገኘው ነገር አይደለም። የሐዋርያት ሥራ 20:32 ላይ እንደዚህ ይላል፣ አሁንም ለእግዚአብሔር እንዲሁም ሊያጸናችሁ በቅዱሳን ሁሉ መካከል ርስትን ሊያወርሳችሁ ለሚችለው ለጸጋ ቃሉ አደራ እሰጣችኋለሁ። ርስታችንን ሊያወርሰን የሚችለው ምንድን ነው? የጸጋ ቃሉ ነው። እስኪ የጸጋ ቃሉ በሉ። ርስታችንን ሊያወርሰን የሚችለው የእግዚአብሔር የጸጋ ቃሉ ነው። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ መጀመሪያ ምንኖርሰው በምንድን ነው? ቃሉን በማመን ነው። አሜን ነው።
የጸጋ ቃሉ ገፍቶ የጸጋ ቃሉ አጅቦ የጸጋ ቃሉ ተንከባክቦን ሊያወርሰን የሚችለን ዕውቀትን የሚሰጠን ነው። ናቡቴ ይህ ዕውቀት ስላለው ነው አይደል እንዴ ርስቴን ልሰጥህ አልችልም አለው። አማኞች መጽሐፍ ቅዱሳችንን ማወቅ ይገባናል። አሜን ነው። መጽሐፍ ቅዱሳችንን ማወቅ ይገባናል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። ማቴዎስ ወንጌልን እስኪያወጡና እንየው። ማቴዎስ ወንጌል ጌታ ኢየሱስ እንደዚህ ያላቸው ማቴዎስ ወንጌል 25:34 በዚያን ጊዜ ንጉሡ በቀኝ በኩል ያሉትን እንዲህ አላቸው፣ እናንተ አባቴ የባረካችሁ ኑ ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ዓለም ከተፈጠረ ጀምሮ የተዘጋጀላችሁን መንግስት ውረሱ። በብሉይ ኪዳን የሚወርሱት መሬት ነው። በአዲስ ኪዳንኛ የምንወርሰው ደግሞ መንግስት ነው። ኢየሱስ ጌታ ነው። የወረስነው መንግስት ነው። ኢየሱስ ጌታ ነው። ሃሌሉያ። ምንድነው የወረስነው? መሬት አይደለም። እኛ የምንወርሰው በአዲስ ኪዳን የምንወርሰው ወደ አንድ መንግስት ውስጥ ነው የገባ ነው። ኢየሱስ ጌታ ነው። ሃሌሉያ ሃሌሉያ ኧረ ሃሌሉያ ሃሌሉያ። እስራኤልን ወደ ተስፋይቷ ምድር አስገባቸው። እኔና እናንተን ግን ጌታ ኢየሱስን የግል አዳኝ አድርገን ስንቀበል ወደ አንድ መንግስት ውስጥ አስገባን። በቀኝ በኩል ያሉትን በጎች ይላል፣ በግራ በኩል ያሉትን ፍየሎች። ጌታ ኢየሱስ ለፍርድ ሲመጣ በመላእክት ታጅቦ በፍርድ ሲመጣ እነሆ እሱ በሚፈርድበት ሰዓት ያልተቀበሉትን ያላመኑትን ወደ ገሃነም እሳት ሲገቡ የተቀበሉትን በስሙ ያመኑትን ደግሞ በቀኝ በኩል ያሉትን በጎች ደግሞ ዘላለማዊ ሕይወትን ሰጥቶ ወደሱ መንግስት ያወርሳቸዋል። ኢየሱስ ጌታ ነው። በአዲስ ኪዳን ውስጥ ርስት የምንላቸው ነገር 5 ርስቶችን እናያለን። 5ቱም አንድ ናቸው። መጨረሻ ላይ ተጨምቀው ወዴት ነው የሚሄዱት? ወደ ዘላለማዊ ሕይወት ወደ እሱ መንግስት የምንገባበት ርስት ነው። መጀመሪያ የምናየው ይህንን ነው። መጀመሪያ ምን ነግሬያችኋለሁ? ለአደራ ቃሉ ርስት ተሰጥተናል አይደል እንዴ? አሜን ነው። አሜን ነው ወይ? ኢየሱስ ጌታ ነው። የመጀመሪያው መንፈስ ቅዱስ የአማኞች ውርስ ወይ ደግሞ የውርስ መያዣችን ነው። መንፈስ ቅዱስ እስኪ በሉ። መንፈስ ቅዱስ የርስት መያዣችን ነው። ኤፌሶን 1:12 ላይ እንዲሁም 13:14 ላይ እናንተም ደግሞ የእውነት ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው። ሃሌሉያ። እርሱም እስኪ በሉ የርስታችን መያዣ ነው። ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል። ሌላ ደግሞ ሐዋርያ 2:38 ላይ ጴጥሮስም ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ። መጀመሪያ ጌታን ስንቀበል መንፈስ ቅዱስ መጣና የርስቱ መያዣ አድርጎ እንደ ቀብድ ያዘን። ኢየሱስ ጌታ ነው። ከዛም በኋላ አምነነው ስንጠመቅ ደግሞ የመንፈስ ቅዱስ ስጦታዎችን ሁሉ ተሰጠን። እስኪ የመንፈስ ቅዱስ ስጦታዎች በሉ። በሙላት እንድመላለስ ስለሚያስፈልገኝ ተቀብያለሁ። በክርስቶስ የተሰጠኝን የመንፈስ ቅዱስ ጸጋ በሙሉ ተቀብያለሁ። ኢየሱስ ጌታ ነው። ሁለተኛው ርስት ደግሞ ምንድነው? የክርስቶስ ስልጣን ርስት። ኢየሱስ ጌታ ነው። ሉቃስ 10:19 ላይ እባብና ጊንጡን ትረግጡ ዘንድ በጨለማ ሁሉ ላይ ኃይልን ሰጠን። ኢየሱስ ጌታ ነው። በዚህ ምድር ላይ እነሆ በሙሉ እንገዛ ዘንድ እባብና ጊንጡን እንረግጥ ዘንድ በክርስቶስ የተሰጠን ኃይል አለ። ይህ ኃይል ርስታችን ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እነሆ እባብና ጊንጡን ትረግጡ ዘንድ በጠላትም ኃይል ላይ ሁሉ ስልጣንን ሰጥቻችኋለሁ፣ የሚጎዳችሁ ምንም ነገር የለም ይላል። እንደዚሁም ደግሞ ኤፌሶን 2:6-7 ላይ በሚመጡ ዘመናት በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉም የሚበልጥ የጸጋ ባለጠግነቱን ያሳይ ዘንድ ከእርሱ ጋር አስነሳን፣ በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። ኢየሱስ ጌታ ነው። በየትኛው ስፍራ ላይ አስቀመጠን? እስኪ በሰማያዊ ስፍራ በሉ። በሰማያዊ ስፍራ
ስለዚህ በክርስቶስ የተሰጠን ርስት የዚች መሬት ርስት ሳትሆን በሰማያዊ ስፍራ ላይ አስቀምጦናል። ኢየሱስ ጌታ ነው። እስኪ በሰማያዊ ስፍራ በሉ። ከኢየሱስ ጋር አብሬ አለሁኝ። ኢየሱስ ጌታ ነው። እየተናገራችሁ ነገር እየሆነባችሁ ነው። አሜን ነው። አሜን ነው ወይ? ስለዚህ በሰማያዊ ስፍራ እሱ ሲያስቀምጠን በጨለማ ቦታ ላይ እንድንገዛ ስልጣን ሰጥቶናል ማለት ነው። አሁን ያለንበት ስፍራ ከሱ ጋር በሰማያዊ ስፍራ ያለነው። አሁን ያለንበት ስልጣን በጨለማ ላይ፣ በጊንጥ ላይ፣ በእባብ ላይ፣ በሁሉም ላይ ኃይልን ሰጥቶን በሰማያዊ ስፍራ ላይ አስቀምጦናል። ስለዚህ መጀመሪያ ምን ያለንበትን ቦታ ማወቅ አለብን ማለት ነው። አሜን ነው። አሜን ነው ወይ? አሜን ነው ወይ? ኢየሱስ ጌታ ነው። ስለዚህ መጀመሪያ ምን አለን? የመንፈስ ቅዱስ፣ ሁለተኛ በስሙ ኃይል፣ ሶስተኛ የቃል ኪዳኑ ተስፋዎች ውርስ። እስኪ የቃል ኪዳኑ በሉ። ተስፋዎች ውርስ። ቆላስይስ 1:12 እና 13 እናያለን። በቅዱሳን ርስት፣ ቅዱሳን ርስት አላቸው ማለት ነው። በቅዱሳን ርስት በብርሃን ተካፋዮች ለመሆን ያበቃንን አብን እንድታመሰግኑ ነው። እርሱ ከጨለማ አገዛዝ ታደገን፣ ወደሚወደውም ልጁ መንግስት አሻገረን። ሃሌሉያ። እሱ ከምን አገዛዝ ታደገን? ከጨለማ አገዛዝ ታደገን። ወደ ምንስ አስገባን? ወደ ምን አስገባን? ወደ ልጁ የፍቅር መንግስት አስገባን። መጀመሪያ ጨለማ ውስጥ ነበርን። እዚህ ጨለማ ውስጥ ስለሆንን የቅዱሳን ርስት ላይ ምንን አበራ? ብርሃንን አበራ። ኢየሱስ ጌታ ነው። በቅዱሳን ርስት ላይ ብርሃን መምጣት ነበረበት። ብርሃኑ መጣ። ይህንን ብርሃን ጨለማ ሊይዘው አይችልም። እነሆ ገባ። ብርሃኑም ደግሞ ምን አደረገን? ወደ የልጁ መንግስት አሻገረን። አሜን ነው። እስኪ እኔ በሉ ወደ ልጁ የፍቅር መንግስት በብርሃን ኃይል ገብቻለሁ፣ ገብቻለሁ፣ ገብቻለሁ። ብርሃንን ጨለማ ሊይዘው እንደማይችል እኔ አሁን ያለሁበትን ምንም ጨለማ ሊይዘው አይችልም። ወደ ልጁ የፍቅር መንግስት፣ ወደ ልጁ መንግስት አስገባን። ሃሌሉያ። የኪዳን ርስት አለንኛ። መጀመሪያ ቀብድ የሚሆነውን ርስት በመንፈስ ቅዱስ ተያዘን። ጊፍቱን መንፈስ ቅዱስ ስጦታውን ሰጠን። ከዛም ደግሞ ስልጣንን ሰጠን። እባብና ጊንጡ ላይ ማንኛውም ኃይል ያለው ነገር ላይ ትጫሙ ዘንድ ስልጣንን ሰጠን። ከዛ ምን ይህ ስልጣን ሁሉ ጊዜ ከኛ ጋር አብሮ የሚቀጥል እንደሆነ ደግሞ ሊነግረን ስፍራችሁ በዚህ በምድር አይደለም በሰማያዊ ቦታ ከክርስቶስ ጋር ነው አለን። ኢየሱስ ጌታ ነው። ከዛም ቀጠለና ምን አለን ደግሞ ይህንን ደግሞ ሁሉ ጊዜ በብርሃኑ እየጠበቀን በብርሃኑ ሁሉ ጊዜ እያጀበን በብርሃኑ ሁሉ ጊዜ እየተመላለስን የምንሄድበት የምንኖርበት የልጁ የፍቅር መንግስት ውስጥ አስገባን። አሜን ነው። አሜን ነው ወይ? አሜን ነው ወይ? ኢየሱስ ጌታ ነው። አራተኛውን ጠቅስና ሁለት ጠቅሰን ከዛ ወደ ጸሎት እንገባለን። አራተኛው ምንድነው? የእግዚአብሔር መገኘት ውርስ። የወረስነው ውርስ ምንድነው? የእግዚአብሔር መገኘት ያለበት ነው። አሜን ነው ወይ? ርስታችን ምንድነው? የእግዚአብሔር መገኘት ያለበት ርስት ነው የወረስነው ነገር። አሜን ነው ወይ? እግዚአብሔር በብሉይ ኪዳን ምን ውስጥ ነበረ የሚቀመጠው? በታቦት ውስጥ ነበር የሰፈረው አይደል እንዴ? በአዲስ ኪዳን ግን የሱ ታቦት እኛ ውስጥ ነው ያለው። አሜን ነው ወይ? የሱ ታቦት እኛ ውስጥ ካለ እኛ ውስጥ እግዚአብሔር ርስቱን እኛ ውስጥ አድርጓል ማለት ነው። አሜን ነው። ኢያሱ 14:1 ላይ ለነሱ አሻግሯቸው፣ እስራኤልን አሻግሯቸው ወደ ፕሮሚስ ላንድ ወደ ካናን ካስገባቸው በኋላ ለእያንዳንዱ ነገር ቦታን ሸንሽኖ ሰጣቸው። ከዚህኛው ወደዚህኛው መሸጥ አይቻልም፣ ከዚህኛው ወደዚህኛው ማስተላለፍ አይቻልም። እኔና እናንተን ግን እግዚአብሔር ራሱ መጥቶ እኛ ውስጥ ርስት ሰራና ሰፈረ። ሃሌሉያ! ኢየሱስ ጌታ ነው። ኢየሱስ ጌታ ነው። እኛ ውስጥ እግዚአብሔር ራሱ ማደሪያውን እኛ ውስጥ አደረገ። ማደሪያውን እኛ ውስጥ አደረገ። ታዲያ ያ የድሮ ርስት ወይን ወይ ደግሞ አትክልት የሚያበቅል ከሆነ እኔና እናንተ ውስጥ እግዚአብሔር ራሱ መንፈስ ቅዱስ ራሱ ሰፍሮብን ምንን ማፍለቅ እንችላለን? ምንን ማብቀል እንችላለን? እየገባችሁ ነው? አሜን ነው ወይ?
አሜን ነው ወይ? ሃሌሉያ። የእግዚአብሔር እስኪ በሉ ርስት ነኝ። የእግዚአብሔር ርስት ነኝ። እግዚአብሔር ማደሪያውን በኔ ውስጥ አድርጓል። ሃሌሉያ። በብሉይ ኪዳን መሬት ነበር ርስት። በአዲስ ኪዳን ግን መንግስት ነው ርስት። የሱ መንግስት ውስጥ አስገብቶናል። የሱ መንግስት ውስጥ ካስገባን በኋላ እኛ ከሱ መንግስት ውስጥ ኢንፎርሜሽን እንቀበልና ከሱ ጋር አብረን እንኖር ዘንድ በእኛ ውስጥ መንፈስ ቅዱስ የራሱን መንፈስ አስቀመጠ። ዳውንሎድ እናደርግ ዘንድ፣ አፕሎድ እናደርግ ዘንድ፣ ከሱ ጋር እንነጋገር ዘንድ፣ ፈቃዱን እናደርግ ዘንድ አላችሁ ከኔ ጋር? ሃሌሉያ ሃሌሉያ። ራእይ 21:3 ላይ እንደዛ ይላል፣ እግዚአብሔር መኖሪያውን በሰው ውስጥ ያደርጋል ይላል። ኢየሱስ ጌታ ነው። አሜን ነው ወይ? አሜን ነው ወይ? አሜን ነው ወይ? ኧረ አሜን ነው ወይ? ደግሞም እንዲህ የሚል ቃል ድምፅ ከዙፋን ሲወጣ ሰማሁ፣ እነሆ የእግዚአብሔር ማደሪያ በሰዎች መካከል ነው። አሜን ነው ወይ? አምስተኛውን የዘላለም ሕይወት ውርስ እስኪ በሉ። የዘላለም ሕይወት ውርስ። ይህ የቅዱሳን የመጨረሻው ውርስ ነው። መንፈስ ቅዱስ ታተመንበት። መንፈስ ቅዱስ በእኛ ላይ መጣ። መንፈስ ቅዱስ ጊፍትን ሰጠን። ከዛም ደግሞ ኢየሱስ ስልጣኑ የስሙን ስልጣን ሰጠን። በስሙ ስልጣን ሁሉን ነገር እናደርግ ዘንድ፣ እባብና ጊንጡን እንጫማ ዘንድ፣ አጋንንትን እናወጣ ዘንድ፣ ሁሉን ነገር እናደርግ ዘንድ ኃይልን ሰጠን። ከዛም ደግሞ ምን ሰጠን? ኪዳንን ገባለን። በሰማያዊ ስፍራ አስቀምጫችኋለሁ አለ። ኢየሱስ ጌታ ነው። ሃሌሉያ አሜን ነው ወይ? ኢየሱስ ጌታ ነው። አሁን ደግሞ ምንድነው? የዘላለማዊ ሕይወት ርስት። እስኪ የዘላለማዊ ሕይወት ርስት በሉ። ዮሐንስ 17ን እናያለን። 17:3 ላይ እውነተኛ አምላክ የሆንከው አንተና የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። ኢየሱስን ስንቀበለው የገባነው ምን ውስጥ ነው? የዘላለም ሕይወት ውስጥ። ቲቶ 3:7 ላይ ይኸውም በጸጋው ጸድቀን የዘላለምን ሕይወት ተስፋ ይዘን ወራሾች እንድንሆን ነው። ይኸውም እስኪ በሉ በጸጋው ጸድቀን የዘላለምን ሕይወት ተስፋ ይዘን ወራሾች እንድንሆን ነው። ስለዚህ የዘላለም ሕይወት ወደ ጌታ ከሄድን በኋላ እዛ የምንኖረው ብቻ ሳይሆን የዘላለም ሕይወት እዚሁ እያለን ኤክስፒሪየንስ ማድረግ የሚገባን ነው። አሜን ነው ወይ? ኃይሉን ከሰጠን፣ ከኛ ጋር ከሆነ፣ በሰማያዊ ስፍራ ካሰፈረን፣ እነሆ ልጆች ካደረገን በዚህ ምድር ላይ ያለው በሙሉ ለኛ ሊሆን ይገባዋል ማለት ነው። አሜን ነው። አሜን ነው ወይ? አሜን ነው ወይ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ዛሬ እንደ ናቡቴ ርስቴን አልሰጥም የሚል አለ። ርስቴን አልሰጥም። ጤና ማግኘት ርስታችን ነው። ኢሳይያስ 53 ላይ በመገረፉ ቁስል ድነናል ይላል። አሜን ነው ወይ? ሃሌሉያ አሜን ነው ወይ? አሜን ነው ወይ? ሕይወት ከነመትረፍረፉ የተሰጠን ርስታችን ነው። አሜን ነው ወይ? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ምንድነን? ልጆች ነን። ልጆች ከሆነን ደግሞ ምንድነን? ወራሾች ነን። አሜን ነው ወይ? አባ አባ ብለን የምንጮህበት የልጅነት መንፈስ እንጂ የፍርሃት መንፈስ አልተሰጠንም። አሜን ነው ወይ? አሜን ነው ወይ? ስለዚህ ወራሾች ናችሁ። ወራሾች ናችሁ። ወራሾች ናችሁ። ኢየሱስ ጌታ ነው። ሰማያዊ ነገር ከሰጠን ታዲያ የምድር ነገር እንዴት አይገባንም? አሜን ነው። አሜን ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ